ደቡብ አፍሪካ ውስጥ አንድ አስገራሚ ነገር ተከስቷል። ጉዳዩ እንደዚህ ነው። ደቡብ አፍሪካ ውስጥ የሚገኝ አንድ ቤተሰብ ሴት አያታቸውን በሞት ያጣሉ። በዚህ ምክንያት እንግዲህ የቀብር ስነስርዓቱን ለማስፈጸም የቀብር ኢንሹራንስ ለመቀበል ወደ ባንክ እንዳመሩ ነው መረጃ የሚያሳየው። ባንክ በሄዱ ጊዜ እንግዲህ ገንዘቡን ለመቀበል የተለያዩ ምክንያቶችን ባንክ እያቀረበ ቶሎ ሊከፈላቸው እንዳልቻለን የተነገረው። ዋነኛው ሊያገኙ ያልቻሉበት ገንዘቡን ምክንያት ምንድን ነው? ያው ማረጋገጫ እንፈልጋለን ነው። የዚህ ቤተሰብ አባላትም የሴት አያታቸውን የሞተ አካል እንግዲህ ወደ ባንክ ይዞ በመምጣት መሞቷን ለማሳየት መሞከራቸውን የተነገረው። ልክ የሴትዮዋ የሞተ አካል ወደ ባንክ ሲገባ የተፈጠረው ግርግር በጣም ከፍተኛ ነበረ። ባንክ ውስጥም ከባንክ ውጭም ከፍተኛ የሆነ የሰው ግርግር፣ አለመረጋጋት እንደተፈጠረ ነው የተነገረው። ይህንን ተከትሎ የሀገሪቱ ፖሊስ ከቤተሰብ አባላት መካከል ሁለቱን ሴቶች በማሰር የተለያዩ ምርመራዎችን እያደረገ እንደሚገኝ ነው የተነገረው። መረጃው እንደሚያሳየው ደቡብ አፍሪካ ውስጥ የሚገኙ በአነስተኛ የኑሮ ደረጃ ላይ የሚገኙ ሰዎች እንደዚህ ሀዘን ሲያጋጥማቸው ቶሎ የቀብር ኢንሹራንስ የማይከፈላቸው ከሆነ ከባድ ሁኔታ ውስጥ እንደሚገቡ ነው የሚያሳየው። በዚህ ምክንያት ነው እንግዲህ ቶሎ የቀብር ኢንሹራንሱን ገንዘብ አግኝተው ቀብሩን ለማስፈጸም ባደረጉት ጥረት ሊሳካላቸው ስላልቻለ ነው እንግዲህ የሞተ አካል ወደ ባንክ ይዘው እንዲሄዱ የተገደዱ ነው የሚለው መረጃው። እናንተስ የዚህን ቤተሰብ ድርጊት እንዴት ታዩታላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ።